ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የግራውንድ ዜሮ ቭሎግ ቤተሰቦች በያላችሁበት ሰላም ብያለሁ። ዛሬ ይዣችሁ የምጓዘው በኢትዮጵያ ዘመናዊ የታሪክ ምዕራፍ ውስጥ እጅግ ግዙፍ ቦታ ወዳለው የሀገሪቱን ዕጣ ፈንታ የወሰኑ ውሳኔዎች ወደ ተላለፉበትና ለዘመናት በሚስጥር ታጥሮ ወደ ቆየው ታላቁ የቀዳማዊ አጼ ምኒልክ ቤተ መንግስት ነው። ይህ ቤተ መንግስት ቀደም ሲል ለህዝብ ዝግ የነበረ ቢሆንም በውስጡ ግን የ130 ዓመታት የፖለቲካ፣ የዲፕሎማሲ፣ የጦርነትና የባህል ታሪኮችን አምቆ የያዘ ሕያው ሙዚየም ነው። ነገር ግን ወደ ቤተ መንግስቱ ህንፃዎች ከመግባታችን በፊት ይህ ቦታ እንዴትና ለምን ተመረጠ? አዲስ አበባስ እንዴት ተቆረቆረች? የሚለውን ታሪክ ወደኋላ ተመልሰን ማየት ይኖርብናል። በ19ኛው መቶ ክፍለ ዘመን መገባደጃ ላይ አጼ ምኒልክ ንጉሠ ነገሥት ከመሆናቸው በፊት የሸዋ ንጉሥ በነበሩበት ወቅት የመንግስታቸው ማዕከል ያደረጉት አንኮበርን ነበር። ከጊዜ በኋላ ግን ማዕከላዊነቱን ጠብቆ የሚቆይና ሰፊ ግዛታቸውን ለመቆጣጠር የሚያስችል ቦታ በመፈለግ ወደ እንጦጦ ተራራ አቀኑ። በእንጦጦ ተራራ ላይ ቤተ መንግስታቸውንና የደብረ ኃይል ራጉኤልን ቤተ ክርስቲያን በማነጽ መኖሪያቸውን አደረጉ። ሆኖም የእንጦጦ ተራራ አየር እጅግ ቀዝቃዛ፣ ውበቱ የበረታ እንዲሁም የማዶ ማዶውን ለመቃኘት ምቹ ቢሆንም ረጅም ጊዜ ለመኖርና ለትልቅ ከተማ መሰረትነት የሚሆኑ ነገሮች ይጎድሉት ነበር። በተለይም የማገዶ እንጨት እጥረትና ብርዱን መቋቋም ፈተና ሆነባቸው። በ1879 ዓ.ም እንደ አውሮፓውያን አቆጣጠር በ1886 አጼ ምኒልክ ለዘመቻ ወደ ደቡብ ኢትዮጵያ በሄዱበት ወቅት እቴጌ ጣይቱ ብጡል ከእንጦጦ ተራራ ቁልቁል በመመልከት ከታች በኩል ከፍስሐና ከብልሃ ምንጮች የሚወጣውን እንፋሎት ተመለከቱ። እቴጌ ጣይቱ ከታላቅ ወንድማቸው ከራስ ጎበዜና ከታማኝ አገልጋዮቻቸው ጋር በመሆን ወደ ታች ወርደው በፍልውሃው አካባቢ ድንኳን ጥለው ማረፍ ጀመሩ። እቴጌ ጣይቱ በቦታው አየር ለምነትና ፍልውሃ ተስበው እዚያው መቆየት ጀመሩ። አጼ ምኒልክ ከዘመቻ ሲመለሱ እቴጌ ጣይቱ ቦታውን በጣም እንደወደዱትና እዚያው መኖሪያቸውን ማድረግ እንደሚፈልጉ ነገሯቸው። አጼ ምኒልክም የእቴጌን ፍላጎት በመቀበል በቦታው ላይ ቤት እንዲሰራ አዘዙ። እቴጌ ጣይቱ ይህን አዲስ ስፍራ አዲስ አበባ ብለው ሰየሙት። በ1882 ዓመተ ምህረት እንደ አውሮፓውያን አቆጣጠር በ1889 አጼ ምኒልክ የኢትዮጵያ ንጉሠ ነገሥት ሆነው ዘውድ ከተጫኑ በኋላ የመንግስታቸውን ዋና ማዕከል ሙሉ በሙሉ ከአንኮበርና ከእንጦጦ ወደዚህ አዲስ ቦታ አዛወሩ። እዚያም ዛሬ የምናየውን ታላቁን ቤተ መንግስት መገንባት ጀምረው ነበር። የአጼ ምኒልክ ቤተ መንግስት ግንባታ ሲጀመር የነበረው የሥነ ህንፃ ስልት የኢትዮጵያ ባህላዊ ግንባታ ጥበብ ከውጭ ሀገራት የህንፃ ስልት ጋር የተቀላቀለበት ድንቅ ስራ ነበር። አጼ ምኒልክ ዘመናዊነትን የሚወዱና የውጭ ሀገር ቴክኖሎጂዎችን ወደ ሀገራቸው ለማስገባት ጉጉት የነበራቸው ንጉሥ እንደመሆናቸው መጠን በግንባታው ወቅት የህንድ፣ የአረብና የአውሮፓውያን ባለሙያዎች አሳትፈዋል። በቤተ መንግስቱ ግቢ ውስጥ በርካታ ህንፃዎች ይገኛሉ። እያንዳንዱ ህንፃ ደግሞ የራሱ የሆነ የተለየ አገልግሎትና ታሪካዊ ምስጢር አለው። የእልፍኝ ህንፃና የንጉሱ መኖሪያ። የአጼ ምኒልክና የእቴጌ ጣይቱ የግል መኖሪያ የነበረው ህንፃ በዋናነት ከእንጨትና ከድንጋይ የተሰራ ሲሆን የህንፃው መስኮቶችና በሮች በእጅ በተቀረጹ ውብ የእንጨት ቅርጾች የተሸለሙ ናቸው። ንጉሱና ንግስቲቱ በእንጨት ደረጃዎች ወደ ላይ ወጥተው የሚያርፉበት፣ እንግዶችን የሚቀበሉበትና የግል ጸሎቶቻቸውን የሚያደርሱበት ክፍሎች ነበሩት። በዚህ ህንፃ ውስጥ አጼ ምኒልክ ይጠቀሙባቸው የነበሩ የቤት ውስጥ መገልገያዎች እንደ አውሮፓውያን አይነት የእንጨት ካቢኔቶች፣ ሰዓቶችና ስልኮች ይገኛሉ። አጼ ምኒልክ በ1890ዎቹ መጀመሪያ ላይ የመጀመሪያውን የስልክ መስመር በዚሁ ቤተ መንግስት ውስጥ እንደዘረጉ ይታወቃል። ንጉሱ በቤተ መንግስታቸው ሆነው ወደ ሐረርና ወደ ተለያዩ ግዛቶች በስልክ ይነጋገሩ እንደነበር ይነገራል። የዙፋኑ አዳራሽ ጣሪያ በወቅቱ ከውጭ ሀገር በተጣሩ ውብ የእንጨት ስራዎችና ምንጣፎች የተሸለመ ነበር። ታላቁ የዙፋን አዳራሽ ይህ ህንፃ የቤተ መንግስቱ እልብና እጅግ ግርማ ሞገስ ያለው ክፍል ነው። የዙፋን አዳራሹ ንጉሠ ነገሥቱ ዘውዳቸውን ጭነው ግርማ ሌሊታቸውን ለብሰው በወርቅ በተሸለመው ዙፋናቸው ላይ የሚቀመጡበት ስፍራ ነበር።
የዙፋኑ አዳራሽ ጣሪያ በወቅቱ ከውጭ ሀገር በተጣሩ ውብ የእንጨት ስራዎችና ምንጣፎች የተሸለመ ነበር። እዚህ አዳራሽ ውስጥ አጼ ምኒልክ ከውጭ ሀገር የሚመጡ አምባሳደሮችን፣ መልእክተኞችንና ሀገር በቀል መሳፍንትን ይቀበሉ ነበር። ታላቁ የአድዋ ድል ከተበሰረ በኋላ የጣሊያንና የሌሎች አውሮፓ ሀገራት ዲፕሎማቶች የኢትዮጵያን ነፃነት የሚቀበሉበትን ውል ለመፈረም የሚመጡት ወደዚሁ አዳራሽ ነበር። ሌላው የግብር አዳራሽ አጼ ምኒልክ በሕዝብ ዘንድ እምዬ ምኒልክ በመባል የሚታወቁበት አንዱ ምክንያት የነበራቸው ታላቅ ቸርነትና ሕዝብን የመመገብ ባህላቸው ነበር። በቤተ መንግስቱ ግቢ ውስጥ የሚገኘው ታላቁ የግብር አዳራሽ በአንድ ጊዜ በሺዎች የሚቆጠሩ ሰዎችን አስተናግዶ የመመገብ አቅም ነበረው። በየሳምንቱና በትልልቅ በዓላት ወቅት ደግሞ የጦር አበጋዞች፣ መሳፍንት፣ ካህናት፣ ገበሬዎችና ድሆች ሳይቀሩ ወደዚሁ አዳራሽ እየገቡ ይበሉና ይጠጡ ነበር። በአዳራሽ ውስጥ ትልልቅ የጠጅ ጋኖች፣ የጠጅ መጫኛዎችና የሜዳ ላይ ድግስ ማዘጋጃ ቁሳቁሶች ይገኙ ነበር። አጼ ምኒልክ አዳራሹን ከፍ ብለው በመቀመጥ ህዝባቸው ሲመገብ በደስታ ይመለከቱ እንደነበር ታሪክ ይመሰክራል። የአጼ ምኒልክ ቤተ መንግስት የንጉሱ መኖሪያ ብቻ አልነበረም። የዘመናዊቷ ኢትዮጵያ የፖለቲካ የኢኮኖሚና የዲፕሎማሲ እምብርት ነበር። በ19ኛው መቶ ክፍለ ዘመን መገባደጃ ላይ አውሮፓውያን አፍሪካን ለመቀራመት ስክራምብል ፎር አፍሪካ ባፋጠኑበት ወቅት አዲስ አበባና ምኒልክ ቤተ መንግስት የአፍሪካ የመቋቋምና የነፃነት ምልክት ሆነው ብቅ አሉ። በ1889 ዓ.ም እንደ አውሮፓውያን አቆጣጠር የውጫሌ ውል ከተፈረመ በኋላ በውል አንቀጽ 17 ላይ በተፈጠረው የታሪክ ማታለል ምክንያት በኢትዮጵያና በጣሊያን መካከል ታላቅ ውጥረት ተፈጠረ። ጣሊያኖች ኢትዮጵያ የጣሊያን የሞግዚት አስተዳደር ሆነች የሚል የሐሰት ትርጉም በጣሊያንኛ ቋንቋ በተዘጋጀው ውል ላይ አስገብተው ነበር። አጼ ምኒልክና እቴጌ ጣይቱ ይህን ማታለል በተረዱበት ወቅት በቤተ መንግስታቸው ውስጥ አስቸኳይ የዘመቻና የካቢኔ ስብሰባ ጠሩ። እቴጌ ጣይቱ በዚሁ ቤተ መንግስት ውስጥ ሆነው እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን ሀገሬን ለባርነት አሰልፌ ከምሰጥ የዛሬ ሳምንት የጣሊያን ጥይት መጋፈጥን እመርጣለሁ በማለት ታሪካዊ ንግግራቸውን ያደረጉት በዚህ ስፍራ ነበር። እነሆ ከዚህ ቤተ መንግስት የታወጀው የክተት አዋጅ ሙሉ ኢትዮጵያን አነቃነቀም። በሺዎች የሚቆጠሩ የሀገሪቱ ዜጎች ከየአቅጣጫው ተመው ወደ አድዋ የዘመቱትና ታሪካዊውን የአድዋ ድል ያቀናጁት ከዚሁ ስፍራ በተላለፈው ጥሪ ነበር። አጼ ምኒልክ ኢትዮጵያን ወደ ዘመናዊነት ለማሸጋገር ያደረጓቸው በርካታ ጥረቶች የመነጩት ከዚሁ ቤተ መንግስት ነው። የመጀመሪያ ባንክ የአቢሲኒያ ባንክ በቤተ መንግስቱ አቅራቢያ እንዲመሰረት አደረጉ። የመጀመሪያው የመብራት ኃይል በ1903 ዓ.ም በቤተ መንግስቱ ውስጥ የውሃ ኃይል ማመንጫ ተተክሎ መብራት ማብራት ተጀመረ። የመጀመሪያው አውቶሞቢል በ1907 ዓ.ም እንደ አውሮፓውያን አቆጣጠር የመጀመሪያው መኪና ወደ ኢትዮጵያ ገብቶ በቤተ መንግስቱ ግቢ ውስጥ ተነዳ። ዘመናዊ ትምህርትና ሕክምና የምኒልክ ሁለተኛ ትምህርት ቤትና የምኒልክ ሁለተኛ ሆስፒታል እንዲገነባ ትዕዛዝ የተሰጠው ከዚሁ ቤተ መንግስት ነበር። ይህ የሚያሳየው ቤተ መንግስቱ የመንግስት ማዕከል ብቻ ሳይሆን የሀገሪቱ የቴክኖሎጂና የስልጣኔ ማስጀመሪያ ጣቢያ እንደነበር ነው። በ1906 ዓ.ም እንደ አውሮፓውያን አቆጣጠር በ1913 ታላቁ ንጉስ አጼ ምኒልክ ከዚህ ዓለም በሞት ከተለዩ በኋላ ቤተ መንግስቱ የሌሎች የኢትዮጵያ መሪዎች መቀመጫ ሆኖ አገልግሏል። ልጅ ኢያሱ ከ1913 እስከ 1916 ስልጣን በያዙበት ወቅት ቤተ መንግስቱን እንደ ዋና ማዕከላቸው ይጠቀሙበት ነበር። ሆኖም አጭር በነበረው የስልጣን ዘመናቸው አዳዲስ ህንፃዎችን ለመገንባት ቢሞክሩም በፖለቲካዊ ውጣ ውረዶች ምክንያት ሳይሳካላቸው ቀርቷል። ንግስት ዘውዲቱ ምኒልክ 1916 እስከ 1930 የአጼ ምኒልክ ልጅ የሆኑት ንግስት ዘውዲቱ የአባታቸውን ቤተ መንግስት ሙሉ በሙሉ የመኖሪያና የስልጣን ማዕከላቸው አደረጉት። በንግስቲቱ ዘመን የቤተ መንግስቱ ሃይማኖታዊና ባህላዊ ስርዓቶች ተጠናክረው ቀጥለው ነበር።
ቀዳማዊ አፄ ኃይለ ሥላሴ 1930 እስከ 1974 ወደ ስልጣን ሲመጡ መጀመሪያ ላይ የነበረው በዚሁ የአፄ ምኒልክ ቤተ መንግስት ውስጥ ነበር። በኋላ ግን ዘመናዊ የሆነውን ቀዳማዊ ኃይለ ሥላሴ ቤተ መንግስት የአሁኑ አዲስ አበባ ዩኒቨርሲቲ ዋናው ግቢ ወይም 6 ኪሎና ልዑል ራስ መኮንን ቤተ መንግስት ኢዮቤልዩ የብሔራዊ ቤተ መንግስት በመገንባታቸው መኖሪያቸውን አዛወሩ። ሆኖም የአፄ ምኒልክ ቤተ መንግስት አሁንም እንደ ዋናው የካቢኔና የጠቅላይ ሚኒስትር መስሪያ ቤት የመንግስት ማዕከል ሆኖ ማገልገሉን ቀጥሏል። የደርግና የኢህአዴግ ዘመን 1974 እስከ 2018 በደርግ አገዛዝ ዘመን ቦታው የጦር ኃይሎችና የደህንነት መስሪያ ቤት ማዕከል ሆነ። በኮሎኔል መንግስቱ ኃይለማርያም ዘመን በርካታ የፖለቲካ ውሳኔዎችና የሚስጥር ስብሰባዎች የተካሄዱት በዚሁ ግቢ ውስጥ በሚገኙ ህንፃዎች ውስጥ ነበር። ከደርግ ውድቀት በኋላ በኢህአዴግ ዘመን የጠቅላይ ሚኒስትር ጽህፈት ቤት ሆኖ አገልግሏል። ለ10 ዓመታት ይህ ቦታ በከፍተኛ ጥበቃ የሚጠበቅ ተራ ህዝብ ቀርቦ ሊያዩ የማይችል በከፍተኛ ሚስጥር የተጠበቀ የኃይልና የስልጣን ማዕከል ሆኖ ቆየ። በ2011 ዓ.ም እንደ አውሮፓውያን አቆጣጠር 2019 አዲሱ የኢትዮጵያ መንግስት በወሰደው ታሪካዊ ውሳኔ ለዘመናት ታጥሮ የቆየው ይህ ታሪካዊ ቤተ መንግስት ተጠግኖ ታሪካዊ እሴቱ ተጠብቆና ዘመናዊ መዝናኛዎች ተስፋፍተውለት አንድነት ፓርክ፣ ዩኒቲ ፓርክ በሚል ስም ለህዝብና ለውጭ ሀገር ጎብኚዎች ክፍት ሆነ። ዛሬ ወደዚህ ቤተ መንግስት የሚገባ ማንኛውም ሰው የ130 ዓመታት የኢትዮጵያን ታሪክ በአንድ ቦታ የማየት እድል ያገኛል። በአሁኑ ወቅት በቤተ መንግስቱ ግቢ ውስጥ የምናገኛቸው ዋና ዋና ድንቅ ነገሮች በጣም ብዙ ናቸው። የታደሱት ታሪካዊ ህንፃዎች የአፄ ምኒልክ እልፍኝ፣ የዙፋን አዳራሽና የግብር አዳራሽ የመጀመሪያ ቅርጻቸውን ሳይለቁ ታድሰው ለጎብኚዎች ክፍት ሆነዋል። የክልሎች ፓቪሊየን የኢትዮጵያን ብሔሮች፣ ብሔረሰቦችና ህዝቦች ባህል፣ ታሪክና ስልጣኔ የሚያሳይ ልዩ ክፍል ተዘጋጅቷል። የጥቁር አንበሳ ማቆያና አራዊት ፓርክ የኢትዮጵያ ምልክት የሆነው ጥቁር አንበሳ፣ አጋዘኖችና የተለያዩ አዕዋፋት በግቢው ውስጥ በተዘጋጀላቸው የተፈጥሮ መጠጊያ ውስጥ ይገኛሉ። የስም ምስሎች የቀደሙት የኢትዮጵያ ነገስታትና ታዋቂ የታሪክ አባቶች በሕያው የስም ምስል ተቀርጸው በቦታው ይገኛሉ። ወዳጆች፣ የቀዳማዊ አፄ ምኒልክ ቤተ መንግስት የድንጋይና የእንጨት ህንፃዎች ስብስብ ብቻ አይደለም። እሱ የኢትዮጵያውያን የነፃነት፣ የዲፕሎማሲ፣ የጥበብና የጽናት ምልክት ነው። እቴጌ ጣይቱ ከእንጦጦ ተራራ ወርደው ፍልውሃ አጠገብ ድንኳን በተከሉበት ቅጽበት የተጀመረው አዲስ አበባና የቤተ መንግስቱ ታሪክ ዛሬ ሀገራችን ኢትዮጵያ ከደረሰችበት የዘመናዊነትና የታሪክ ጉዞ ጋር ተያይዞ ይገኛል። ይህን ቦታ መጎብኘት ማለት ታሪክን በመጽሐፍ እያነበቡ መጓዝ ማለት ነው። የሀገራችንን ያለፈ ታሪክ ማወቃችን ደግሞ ለነገው ትውልድ የተሻለች ሀገር ለመገንባት ትልቅ ጥንካሬና እውቀት ይሰጠናል። የዛሬው ታሪክና የጉዞ ፕሮግራማችን በዚሁ ይጠናቀቃል። ስለ አፄ ምኒልክ ቤተ መንግስት የነበረን ዝርዝር መረጃ ይህን ይመስል ነበር። ቪዲዮውን ጽሑፉን ከወደዳችሁት አሁኑኑ ላይክ አድርጉት፣ ለጓደኞቻችሁ እንዲደርስ ሼር አድርጉት። እንዲሁም ተጨማሪ ታሪካዊና ባህላዊ ይዘቶች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ አሪፍ ታሪካዊና የጉዞ ቪዲዮ እስክናገኝ ድረስ ሀገራችንን ሰላም ያድርግልን። ደህና ቆዩ።